ንስሐ የሚገባ ሰው ከሚሰማው ስሜቶች መካከል አንዱ ሀፍረት ነው። ንስሐ ስንናዘዝ እናፍራለን አናፍር? አው ቀና ብለን የካህናቱን አይን እንኳን ማየት በጣም ነው የሚያሳቅቅ። አይ ብለን ነው አንገታችንን የምንደፋውና አፍረት አለብን። ያቺ እፍረታችን ያቺ መሸማቀቃችን ጌታችን መድኃኒታችን ኢየሱስ ክርስቶስ በቅዱስ መስቀሉ ላይ እርቃኑን ሆኖ ስለኛ ሲል የተቀበለውን ሀፍረት ምሳሌ ናት። ግልጽ ነው? ገብቷችኋል? እኛ ንስሐ ስንገባ የሚሰማን ሀፍረት እሱ ለኛ ሲል እርቃኑን ሆኖ መስቀል ላይ በተሰቀለበት ጊዜ ላይ የተሰማው ሀፍረት ምሳሌ ነው። ለዚህ ይሄንንም ያን ያክል በደንብ አድርገን በአጽንኦት ብንይዘው ኖሮ ንስሐ መግባት አምላካችን ከተቀበለው መከራ እንደሚያሳትፈን እያወቅን ይበልጥ እንፋጠን ነበር። ጥሩ። ሶስተኛው ይሄ ሲሆን ከዚህ ውጪ ስለ ቀኖና ማወቅ ያለብን ደግሞ ምንድነው? ኑዛዜውን ጨምሮ ስለሚፈጸሙ ነው። እንግዲህ ኑዛዜ በሶስት ወገን የሚፈጸመው፣ አንደኛ አንድ ሰው ኃጢአት ሲሰራ የሚናዘዘው ለራሱ ነው። ለማን ነው? በድያለሁ ይላል ወይ ህሊናችን ይወቅሰናል አይደል? ሁለተኛው ደግሞ ኑዛዜ የምንናዘዘው ደግሞ ለእግዚአብሔር ነው። ለማን? በድያለሁ አጥፍቻለሁ እንላለን። ሶስተኛው ግን እኛ የምንናዘዘው ለቅዱሳን አባቶቻችን ካህናት ነው። ለአባቶቻችን ካህናት እንናዘዛለን። ለካህናት መናዘዝን በመጽሐፍ ቅዱስ ላይ በብዙ ስፍራ ታገኙታላችሁ። ከብዙዎቹ በጥቂቱ ግን አንዱ ራሱን ላንብብላችሁ። የማቴዎስ ወንጌል ምዕራፍ 8 ቁጥር 2 ላይ ጌታችን ለምጽ የነበረበት ሰው ነበርና ወደሱም ቀርቦ አቤቱ ጌታ ሆይ ብትወድስ ከለምጽ አንጻኝ አለ። ጌታችን ኢየሱስ ክርስቶስም ንጻ አለ። የነበረበት ለምጽ ነጻ። በደንብ አርጋችሁ ስሙ። እንዲህ አለው፣ ነገር ግን ሄደህ ራስን ለካህን አሳይ፣ ለእርሱ ምስክር እንዲሆን ሙሴ ያዘዘውን መባ አቅርባል። እየሰማችሁ ነው? ክርስቶስ ካነጻው በላይ ሌላ ካህን ጋር መሄዱ ምን አስፈልገው? ስርዓት ለመስራት እኮ ነው። አሁን የካህናትን ፊት መናዘዝን እንዳልተገባ ስርዓት ሊደረግ የማይቻል እንደሚመስለው አንዳንድ ሰውም ደግሞ ከፍርሃትም ጭምር አላደርገውም ይላል። አንድ ነገር እንወቅ። በፍትሐ ነገሥታችን አንድ ሰው ወይም አንድ ካህን ማለት ነው የአንዱን ኑዛዜ ለሌላው መናገር አይችልም። ቢናገር ክህነቱ ይሻራል። ለዚህ ይሄ አለመናገሩ እስከዚህ ያክል የጠበቀ እንደሆነ እንወቅ።